በኦፕሬሽን እስከ ስንት ልጅ መውለድ ይቻላል? እንዲሁም አንድ ሴት ኦፕሬሽን ከተሰራላት በኋላ በድጋሚ እርግዝና ለማማጥ ምን ቅድመ ሁኔታዎች ይሟላሉ የሚለውን ነው የምናየው። ሰላም፣ ዶክተር ሀረግ ነኝ፣ የማህፀንና ጽንስ ሐኪም። በመጀመሪያ በኦፕሬሽን እስከ ስንት ልጅ ይወለዳል የሚለውን የሚወስነው ከዚህ በፊት ኦፕሬሽን ስትሰሩ ያጋጠማችሁ ሁኔታ ነው። በተለይ የእንግዴ ልጅ መጣበቅ፣ የኦፕሬሽን እርስ በርስ መጣበቅ ካለ መጨረሻ ላይ የሰራላችሁ ሐኪም ስለ ቀጣይ እርግዝና አስጊ ነገር እንዳለ ይነግራቸዋል። አንዳንድ ሴቶችን 4፣ 5 ልጆች በኦፕሬሽን ልናዋልድ እንችላለን። አንዳንዴ ደግሞ ሁለተኛ፣ ሶስተኛ ላይ ኦፕሬሽን ጠባሳ መያያዝ አለ፣ አንጀት ሊያያዝ ይችላል፣ ሽንትፊኛ ሊያያዝ ይችላል። በቃችሁ ብለን ልንመክር እንችላለን። ስለዚህ ይሄ ውሳኔ በዋናነት የሚኖረው ለመጨረሻ ጊዜ ያዋለዳችሁ ሐኪም ጋር ነው የሚሆነው ማለት ነው። ሁለተኛው ደግሞ ከኦፕሬሽን በኋላ ምጥ ለመሞከር የሚሟሉ ቅድመ ሁኔታዎች ነው። በዚህ ወቅት የኦፕሬሽን ጠባሳ መተርተር እድልን ለመቀነስ ስለሆነ አንድ ኦፕሬሽን ጠባሳ ብቻ በተለይ ሎሪትራይን ሴግመንት ትራንስቨርሴስ የምንለው የማህፀን የታችኛው ክፍል ላይ የተሰራ የኦፕሬሽን አይነት መሆን አለበት። በአማካይ 2 ዓመት ብለን እንመክራለን፣ ግን ቢያንስ 18 ወር ልዩነት ሊኖር ያስፈልጋል። ምጥን በራሱ መጀመር አለበት። የምጥ መርፌ አንመክርም ከአንድ ኦፕሬሽን በኋላ። የልጁ አቀማመጥ ትክክል መሆን አለበት። ከ4 ኪሎ በላይ የፋፋ መሆን የለበትም። ስለዚህ መጀመሪያ ላይ ሐኪማችሁ ጋር እንደ እቅድ ትይዙና ማማጥን 9 ወሩ ሲደርስ ምጥ በሚጀምርበት ወቅት ልጅ እንዳልታፈነ አቀማመጡ፣ እነዚህ ሙሉ ሁኔታዎች ታይተው ምጥ ሊፈቀድ ይችላል።